ብዙ ኦቲስቲክ ህፃናት እየበዙ ነው እንዴት ነው ይሄ ነገር እየመጣ ያለው ሚል ብዙ አይነት አስተያየቶች ነበሩ ከተወለዱ በኋላ ሳይሆን እስቲ ማህፀን ላይ ስራው ይጀመር ከሚለው ጋር ተያይዞ ዛሬ እስቲ ስለ ማህፀን አንዲት የጸነሰች ሴት ወይም ልጽንስ ያሰበች ሴት ምን ማወቅ አለባት የሚለው ነገር ከብዙ ከጥበብ ውስጥ ገብተን እናያለን አንዲት ሴት ስትጸንስ ይሄን የምድር ኃይሏን ከፍ ለማድረግ በምድር ላይ በባዶ እግር የተወሰነ ደቂቃ መጓዝ ይገባታል አንዲት ሴት እሾህ እንዳይወጋት በመጠንቀቅ በተለይ ለምንድነው ምድር ፈዋሽ የሆነ የተፈጥሮ ድግግሞሽን በተለይ ሹማን ሬዞናንስ ምታመነጭናት ይታወቃል ስለዚህ ይሄን አቅርቦት ትሰጣለች ፍሪ ኤሌክትሮን ለሰው ልጆች ትሰጣለች ስለዚህ አንዲት የጸነሰች ሴት የመጀመሪያው እናት መሬት ላይ መራመድ አለባት እሷም እናት አይደለች ስለዚህ እቺኛዋ እናት የመጀመሪያው እናት መሬት ላይ በባዶ እግሯ መሄድ አለባት ምክንያቱም ሰው የተገኘው እጓለ እመሕያው ነው መጠሪያው ሕያው እግዚአብሔር ከፈጠራት እናት ምድር የተገኘን ስለሆነ መጠሪያችን ያ ነው ስለዚህ እቺኛዋ እናት ወደ የመጀመሪያው እናትም ምን ማድረግ ይገባታል መርገጥ ይገባታልና ያን ስትረግጥ ደግሞ ሴቶች ሲጸንሱ ስሜታቸው ይወጠራል ድካሞች አሉና ያን የስሜት መወጠሯንና ድካሟን በቀላሉ እንድትለቅ ያደርጋታል ማለት ነው እና የመጀመሪያው እናት መሬት ይሄን ስሜታው ውጥረቷንና ድካሟን ትቀበልላታለች ማለት ታግዛታለች ማለት ነው በተዘዋዋሪ ፍሪ ኤሌክትሮን ትሰጣታለች ውስጧ የገባውን ኤክሰስ ፕሮቶን ከዋይፋይ ከምናምን ከጨረር የገባውን ሁሉ ግራውንዲንግ ጥንካሬን ትሰጣታለች ስለዚህ በጣም እና የነርቭ ስርዓቷ ሁሉ ወደ መልካምነት ይለወጣል ስለዚህ ለእናቲቱ ብቻ ሳይሆን ለህፃኑ መረጋጋትንና ሰላምን ይሰጣል የት እናቱ ማህፀን ውስጥ ነው ይሄን የማታደርግ እናት የእናትነት ድርሻዋን አልተወጣችም ቢያንስ ከ10 ደቂቃ እስከ 20 ደቂቃ አፈር ላይ ሊሆን ይችላል አሸዋ ላይ ሊሆን ይችላል ድንጋይ ላይ ሊሆን ይችላል ሳር ላይ ሊሆን ይችላል ትንሽ አንዲት የጸነሰች ሴት ብትንቀሳቀስ በጣም 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 ለሷም ጽናትን ጥብቀትን ይሰጣል የተወጠረ ስሜቷን ግራውንድ ያደርግላታል ልጁን መረጋጋትና ሰላም ይሰማዋል